ደግሞ ያለህን እምነት አንተ ንገረን እስኪ። እኔማ ያለኝ እምነት እኮ እነግርሃለሁ፣ ችግር የለም። ጥያቄ ላይ አተኩርና ለምሳሌ ቁርአን ከመምጣቱ በፊት በምንድን ነበረ የሚመዘነው? አንተን መስፈርት ያንተንስ እምነት በዚያ ላይ ተነግረን ልናውቀው። ችግር የለም። ያንተን እስማማበታለሁ። አውቶሪቲው ለመጽሐፉ ይሰጥና በዛ ክራይቴሪያ ውስጥ ካለፈ ተቀባይነት ይኖረዋል ነው። ችግር የለውም። በጣም ጥሩ። እንደሱ ከሆነ ስለዚህ አልጨረስኩም። አንዴ ይቆይ ከአንዴ የመጀመሪያውን ጥያቄ ተመልሶልሃል። በዚህ አንተ ምን አልከኝ? አስከትለህ አንተ ባስቀመጥከው እስማማበታለሁ ብለህ ተናገርክ። ከተስማማህ አሁንስ ጥያቄ ተቀበል። የአንተ መጽሐፍ ፕሪፈተሽ ነው። ምን ትላለህ? ፈቃድ መች ጥያቄውን ጨረስኩ። ችግር የለም። ጥያቄ ካለ እቀበላለሁ። እኔ ጥያቄን እኮ እንደጠየቀህ ነው ይሄንን ያስቀመጥኩልህ። አልጨረስኩም። እኔ ጥያቄ ጨረስክና ምን አልከን? እየሰማሁ እኮ ነው። በዚህ እስማማለሁ አንተ ባስቀመጥከው ብለሃል። ተናገር እኮ ወደ ጥያቄ ልግባ። አንተ ባስቀመጥከው ችግር የለውም። ወደ ጥያቄ ልግባ። ረቡ እኮ ነው። ችግር የለውም። ወደ ጭቅጭቅ ላለመሄድ ነው። እሺ ያልኩ ኢትስ ኦኬ ያልኩ። አሁንም ቢሆን ያስቀመጥከው ክራይቴሪያ እኮ ለመፈተሽ ነው። ወደ ቀጣዩ ጥያቄ ላልፍ ፈለግኩት። አንድ ቆይ እስማማበታለሁ ብለሃል። በተስማማህበት የንጽጽር ቤት እንደመሆኑ እኮ ጥያቄ ምኑን ነው እስማማበት ያልኩ? ምኑን ነው እስማማበታለሁ ያልኩ? እስማማበታለሁ ያልከውን መግደላዊት ማርያም አልኩ። መግደላዊት ማርያም ክርስቶስ ኢየሱስ ተነስቶ አጠገቧ ቆሞ ሲያነጋግራት አይተናል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይንስ የለም? ለመጨረሻ ጊዜ አለ። አንድ ሐዋርያ ብቻ ሳይሆን ከ300 ሰዎች በላይ አይተውታል ክርስቶስ ኢየሱስን ከመቃብር ተነስቶ። ትልቁ ላይ አድርጉት። ከፈተና አንድ ጊዜ ቪዲዮ አልከፍትም። ቪዲዮ ፊቴ ሊታይ ስለሚችል አልከፍትም። ችግር የለውም። ካሜራ ወደዛ ታዘው ከፈል ጥቅስ እሰጣለሁ። ችግር የለውም። ፕሊስ የሆነ ረብሽ ፈጥረ እንድታስወጣኝ አልፈልግም። ስለዚህ በእርጋታ እናውራ። እኔ አልፈልግም። ስለማልፈልግ ነው በእርጋታ እያወራሁ ያለሁት። ሪፍረንስ ሰጠው እኮ አሳየ። እስኪ ማየት እፈልጋለሁ። ያው አሳያለሁ ነው ልጆች ኮሜንት ላይ አሳያቸው። እሺ እኔ ቪዲዮ መክፈት አልችልም። ከፈለክ ያው አንተ ክፈት፣ ልንገርህ ጥቅስ። መግደላዊት ማርያምን ማየት እንችላለን። ካሜራውን አዙረው ወደዛ እኔ ካሜራ መክፈት አልችልም። ፕሊስ የትም ሙስሊም ቤት ስገባ ካሜራ አልከፍትም። ማስረጃ ማስቀመጥ ግን እችላለሁ። አንተ መክፈት ትችላለህ። ህዝቡ ያንብብ። እሺ ኢየሱስ ክርስቶስ ከሙታን ሲነሳ ወደ እኔ ጥያቄ ደግሞ እንሸጋገር ፕሊስ። አታዳምጥም እንዴ? ይሄ ማሳት አዳምጥ እያልክ ጨረስከው እኮ። የኔ ጥያቄ ተራ ነው። አሁን አሳይ ብቻ ነው የተባልከው። አትረብሽ። ለመጨረሻ ጊዜ ነው ከዚህ በኋላ ተመለስ። እኔ ኢየሱስ ክርስቶስ አዳምጥ። ኢየሱስ ክርስቶስ ከሙታን አልከፍትም አልኩ። ብሩክ ማስረጃ እኮ ይከፍትልሃል። እሺ ይክፈት፣ ችግር የለም። እሺ ኦኬ። ብሩክ ሰላም ነህ? እንዴት ነህ? ይሰማል ልብሴ? እግዚአብሔር ይመስገን። ትሰማለህ? ኦኬ። ወደ ሀሳቡ ስንመለስ አሁን ያነሳቸው ነገራቶች ነበሩና እዛ ላይ ኤቪደንስ ተጠይቀሃል አይ ቲንክ እና መግደላዊት ማርያም አይተዋለች ብለሃልና what's the evidence for that?
ባይብል ከፍትልህ ነው። ቆይ አንዴ ሶ ባይብል ላይ ኤቪደንስ ክርስቶስ እንደተነሳ ከመጽሐፍ ቅዱስ ነበር የጠየቀኝ። ኦፍ ኮርስ ከመጽሐፍ ቅዱስ ጠየቀኝ፣ ይሰጠዋል። ከመጽሐፍ ቅዱስ ኤቪደንስ አለ ለመነሳቱ ነው። ከሙታን ለመነሳቱ ለምን ያስፈልጋል? ለመነሳቱ ያ አያስፈልግም ማለት ነው። ስለዚህ አሴ ብሊቨር መጽሐፍ ያለው ትክክል ነው ማለት ነው አይደለ? ምን ያለው መጽሐፍ ያለው ማለት መጽሐፉ ካለው በቃ ክርክራችን እኮ መጽሐፉ ይላል ወይስ አይልም ነበረ። ሶ አንተ እሱን ካረጋገጥክ በቂ ነው። አንዴ ሂስቶሪካሊ ለምሳሌ አንድ ነገር ትክክል ነው አይደለም የሚለውን ከመፈተሽ በፊት መጽሐፍ ራሱ ዝም ብሎ የሚል ከሆነ ለምሳሌ ክርስቶስን ሪዘረክሽን ሂስቶሪካሊ ፕሩቭን ማድረግ ይቻላል ወይ ወደሚለው ሐሳብ ከመሄዳችን በፊት መጽሐፍ ብቻ ስለሚናገረው ለምሳሌ ፕሩቭ ሂስቶሪካሊ ኮንትራዲክት የሚያደርግ ከሆነና መጽሐፍ ብቻ ስለሚገልጸው ትክክል ነው ብለህ ትቀበላለህ? መጽሐፉ ራሱ ሂስትሪ እንደ ሂስትሪ ማየት እንችላለን ነው። በታሪክ ውስጥ የተገለጠ መጽሐፍ ስለሆነ እንደ ታሪክ መጽሐፍን ማየት እንችላለን ነው መጽሐፉ ራሱ። ምክንያቱም አውተንቲክ ሊሆን የሚችል መጽሐፍ ስለሆነ ኖ ለአውተንቲሲቲው ለምሳሌ አሁን ከሙታን ለመነሳቱ መጽሐፉ አውተንቲክ እንዴት እንደሆነ ልትነግረን ይገባል። ምክንያቱም በጣም ብዙ ወንጌላት ነበሩ። ከነዛ አውተንቲክ ያልሆኑበት ምንድነው ምክንያቱ? what is the reason? ይሄንን ደግሞ አውተንቲክ ብላችሁ የተቀበላችሁበት ምንድነው ምክንያቱ? what is the reason? እና ደግሞ እነዚህ ጸሐፊያኑ እንኳን እንደማይታወቅ ብሎ ሞራን የሚናገሩት እንዴት ነው ሂስቶሪካሊ ፕሩቨን ነው ብለህ የምትናገረው? በደፈ ምንድነው አውተንቲክ ማለት? እንደሱ አይደለም ሲጀመር። ትራዲሽናሊ መጽሐፉ እነሱ ጋር ይደርሳል ነው እያልኩ ያለሁት። ሶ በታሪክ ውስጥ ያለፈ መጽሐፍ ስለሆነ እነሱ ጋር ይደርሳል ነው እያልኩ ያለሁት። መጽሐፉ ጸሐፊው የማይታወቅ መጽሐፍ አውተንቲክ ነው it doesn't matter። ስቶፒካችን እሱ አይደለም። ኖ ጸሐፊው ስለማይታወቅ እንዲህ ነው የሚል አርጊመንት። ቆይ አንድ ጊዜ አንዴ የመጀመሪያው አርጊመንታችን ምን መሰለ? ብሩክ እንደማመጥ ኦኬ እሺ ቀጥል። ምንድነው ቅድም ላይክ ወንጌላት አውተንቲክ ናቸው አልክ። ላይክ አሁን ለምሳሌ የተጠየቀው ጥያቄ መግደላዊት ማርያም አይተዋለች ኦር ሐዋርያት አይቶታል የሚል ነገር ነው ክሌም ያደረገው። ይሄን እንደሚያስቀምጡት the gospels ወንጌላት ናቸው። ሶ ወንጌላቶችን እንድናምን what is the reason? ምንድነው ምክንያቱ ነው ያልኩ። እነዚህ ጸሐፊያኑ እንኳን የማይታወቅን አካል why would I believe? ለምንድነው የምናምነው? ለምንድነው የምንቀበለው? እንዴት ነው አውተንቲክ ልትላቸው የምትችለው ነው? አናስ ከቁርአን አንዱን ጸሐፊ ታሳየኛለህ? የሱረቱ አንድ ችግር እሺ። በመጀመሪያ ጸሐፊያቸው አይታወቁም የሚለው ጸሐፊያቸው እንደሚታወቁ በጣም ከቸርች ፋዘር ብዙ ማስረጃዎች አሉ። የጸሐፊያኑ ወንጌላት የተለያዩ ማኑስክሪፕቶች አሉ። እነዛ ማኑስክሪፕቶች ላይ ደግሞ አንዴ ፕሊስ አንድ ጊዜ ሱራኛ አንዴ ያው እንደዚህ የምትፈጥን ከሆነ እሺ ይሄንን ተናግሬ ወደ እኔ ጥያቄ ነው የምትሸጋገረው። እሺ እንደዛ ነው የተስማማ ነው። ወደ 3 ጥያቄ ጠየቃችሁን ጥያቄ ይንሳል። ዶር የጀመርከውን ጨርሰህ ትጠይቃለህ እንደፈለገ። አንዴ ዮሴፍ ለመጠየቅ እንዳታስብ እንደፈለግህ ትጠይቃለህ። ነገር ግን የጀመርከውን ጨርሳት ነው የምትወጣው። ወገቤን ብሎ ሳይንስ የለም አይሰራም። ጨርሳት ትወጣለህ። እሱ እኔ ገስት ነኝ እኮ ከአንተ ጋር ነኝ። ሌላ ፖለቲካ ከህፃናት ጋር የምታወራው ኖር ይዘው ከኔ ጋር ነው የምታወራው። ችግር የለም እንደሌላ ሰው አይደለም። አንተ ማንም ነህ? አንተም አንድ ተራ ክርስቲያን ነህ። ስለዚህ የጀመርከውን ነገር ትጨርሳለህ። ከዛም አንድ ተራ ሙስሊም ነው እኮ አንድ ተራ ህፃን ሙስሊም ናጤሪ ላይ ዘመትቸው ሙስሊም ነሱ። በዛ መንገድ ከሄድ ከኔም ካንተ ብሳለው አያችሁ ገና ካሁን መሳደብ ገስት ቤት መጥቼ ትጮዋለህ እንዴ? ያው ቤት መጥቻለሁ አትጩ። አጤሬራህን ይዘህ ቁጭ ትልና አስተምርሃለሁ። ጥያቄውን ተቀበሉ መጀመሪያ። ያ ጥያቄዎችንም አይቀበሉም። ችግር የለውም። አንድ የሚዩት አድርግ ፕሊዝ።
የጠየቀው ጥያቄ ያለ ሰው ልመልስልህ እኮ አንድ አዳምጥና ትመልሳለህ። አንድ አዳምጥ። ኦኬ ጋይዝ እየሰማችሁ በደንብ ጥያቄውን ሲጠየቅ ሌላ ነገር እያወራ ነው ያለው። በማስረጃ ለምትናገረው ነገር ማስረጃ እያወጣ ወይንም ደግሞ የተናገርክ ኮት እያደረግ አውራና ጥያቄውን መልስ። ስድቡን ተው፣ አፍላፊ እንትን ማለቱን ራሱ መነጋገሩን ተውና በቃላት መጋረፉን ተውና ለምትናገረው ነገር ማስረጃ እያወጣ ጠይቅ። የጀመርከውን ጨርሰ ወገቤን ምንም ሳትል የጀመርከውን ትጨርስና ከዛ በኋላ ወደ አንተ ጥያቄ እንደፈለክ ትጠይቃለህ። እዛ ላይ ደግሞ እኛም የጀመረውን ጨርሰን እናጠቃልላለን ማለት ነው። ስለዚህ አሁን የጀመርከውን ጨርስና ማነው የወንጌላት ጸሐፊ ለሚለው what is the evidence ማናቸው የሚለው መራ አስቀምጥልን። እሺ ሚዩት አርክ። ቶፒካችን የወንጌላት ጸሐፊ ማናቸው አይደለም። ቶፒካችን ኢየሱስ ክርስቶስ እንደተነሳ ያየ በመጽሐፍ ቅዱስ ውስጥ ሐዋርያም ወይም አንድ ሰው አለ ወይ የሚል ነው ቶፒካችን። ሶ አነስ ምን አምኗል? በመጽሐፍ ቅዱስ ኢየሱስ ክርስቶስ እንደተነሳ ሐዋርያት አምኗል፣ ሰዎች አይተዋል፣ ሰብኳል የሚለውን አምኗል። አሁን ወዴት ተሸጋገረ? እነዚህ ወንጌላት እኮ ጸሐፊያቸው አይታወቅም፣ ምንም እንኳ ኢየሱስ ክርስቶስ ተነስቷል የሚለውን ቢሰብኩም አለ። ሶ ጨርሻለሁ። ኡስታዝ ሁሱ እሱ መልሶላል። ወንድም ራሱ ወደኔ ጥያቄ እንሸጋገር። በቃ ወደኔ ጥያቄ እንሂድ። ቶፒካችን ወንጌላት ጸሐፊ ማን ናቸው? የወንጌላት ጸሐፊ ማን ነው የሚላል ሮማን ፋላሲ አይደለም። ይሰማል? መለስክለት። እኔ አላልከምከኝም እኮ ነው ያላልኩትን አፌ ላይ አስቀምጠህ ብለህ መለስክለት። ዮሐንስ ወንጌል ምዕራፍ 20 አስቀመጥኩለት። ማቴዎስ ወንጌል ምዕራፍ 28 አስቀመጥኩ። ሰማቻው ተሰማለሁ። የት ጋር ኢየሱስ ክርስቶስ ያየ ሐዋርያ ሄድ ነው ኢየሱስ ወራል ምናምን ለባሻ መኪና ሙልቶኛ እኮ ነው አሰበከኝ ያለ አይደለም። ምን ሐዋርያ ብቻ ነው? ሁለቱ ሁለቱ ስላለ አንድ ሐዋርያት ወዛይ ክርስቶስ ነው። ኢየሱስ ክርስቶስ ከሞት ሲነሳ ያየ ይሄን ሳታምን እንደውም ወደ ገጠራት እስካሁን አልመለስከላቸው። ኢየሱስ ክርስቶስ ከሞት ሲነሳ ያየ ሐዋርያ ማለት ነው። ወዲያ ወርታይ ልመልስልህ ደጋግሜ መልሻለሁ። ሉቃስ ወንጌል ምዕራፍ 24 ላይ ለስምዖን ወይም ለኬፋ ተገልጧል ኢየሱስ ክርስቶስ ከመቃብር ተነስቶ። ዮሐንስ ወንጌል ምዕራፍ 20 ላይ ደግሞ መግደላዊት ማርያም ደግሞ አነጋግረዋለች። ክርስቶስ ተነስቷል ማለት ነው። ይሰማኛል ኡስታዝ? የቀደሙን እንትን ንግግርህን አትደጋግመው። ትልቅ ይችላል አንተ ትልቅና አንተ ልቅና ለከለው ለተከታዮች ለመጨረሻ ጊዜ ኢየሱስ ክርስቶስ ከሙታን ሲነሳ እንሳይ ሲያደርግ መቃብሩ ተከላክላቸዋለን ያየው አንድ የሐዋርያ ምስክር አለ። ከሙታን ሲነሳ ያየው ልክላቸዋልና እኔም መልስ ደግሞ ለአንዴና ለመጨረሻ ጊዜ ላድርግና ቅድም የጠየቅኩኝ ትመልስልኛለህ። ክርስቶስ ኢየሱስ ሲነሳ ያየ አለ ወይ ነው ጥያቄው። መቃብሩን ፈንቅሎ ሲነሳ ያየ አለ ወይ? እኔ ደግሞ ለእነዚህ ሰዎች ክርስቶስ የታየው መቃብሩ ፈንቅሎ ስለተነሳ ነው አልኩ። በቃ ሲምፕል ጥያቄ፣ ግልጽ የሆነ መልስ ነው የመለስኩልህ። ወደ እኔ ጥያቄ ደግሞ ተሸጋገርና መልስልህ። ዋሽታ በዚያ ላይ ጭራሽ ኢየሱስ ክርስቶስ ከሙታን ሲነሳ ያየ ሐዋርያ አለ ወይ ብለህ ነው ሌላ ክርስቲያን ካለ ምናልባት ያነበበ ሌላ ክርስቲያን ካለ ቤቱን ያንሳ። ከላይ ያለው ልጅ ክርስቲያን አለ። ርዕሱን ሽፍት አታርገው። ቅድም የጠየኩህን መልስልኝ። አትረብሽ። ካላወቅህ አላውቅም እኮ ማለት ትችላለህ። ጥያቄ ትጠይቃለህ ብለህ ነበር ወደዚህ ጥያቄ የተሸጋገርከው። አሁን ላለመጠየቅ ይህን ያህል ጥረት ማድረግ አይጠበቅም። ጭራሽ አንድ ክርስቲያን አለ ቂርቆስ አለ ከላይ በቃ አላወቀም። እሱ ሌሎች ጊዜ መውሰድ እኮ አያስፈልግም። ሌላ አባቶችን ጠይቀህና አንተ ደግሞ እሺ ሌላ አባቶችን ጠይቀህና ተማር። ምናልባት አባቶች ሊያውቁ ይችላሉ። እሱ ጠይቃቸው። አይሽ ጥያቄ ካላችሁ ከላይ ያለ ቂርቆስ አባት ያለ ከእሱ ጋር ቀጥሉ። አንዳችሁ
እሰማለሁ። ሄሎ እሰማለሁ። መቼም ቀጥል ይሰማል። አይ ፊልጶስ እኛ ክሬም አላረግንም እኮ የአርጊመንት ፕሮሰስ ነው እኮ ከመጽሐፍ ክሬም ያደረግን አይደለም። ግን እዛ አላየም ምናምን እኮ አይደለም እኛ ያለ ነው ያየ የለም አልከኝ አይደል? እንደዛ አይደለም ያለ ነው። ምን መሰለህ አላየም የሚል ነገር ተጽፏል ሳይሆን እሱ ከሙታን በኩል ሲነሳ ያየ ሰው የለም ነው። ኦኬ ካለ አለ ተብሎ ይመጣል ነው። ባለማየታቸው ስላዩት እኮ ተጻፈ። ከሙታን ተነስቶ ሲያርግ እንዳያችሁ ተመልሶ ባለማየታቸው ነው ያልተጻፈው ነው። እስቲ አላዩትም የሚል የተጻፈው አለ። ቢያዩት ኖሮ ይጽፉት ነበር እኮ ጻፉልህ እኮ ስለተነሳም ነው እኮ በተዘጋ በር ገብቶ እጄን እንዳሱ እሱ ትንሣኤ ለማድረጉ እንትን ሊሆን አይችልም። ምን ሊሆን አይችልም? ለምን አይችልም? ለምሳሌ ከጀምሩ ሞቷል ብለን እናምንም እኛ። ስለዚህ ስላንተ ማመን አይደለም ጠየቅኩህ። ሳላ መጽሐፉም አያምንም። አንተስ ኦኬ ማስረጃ ስጠኝ። መጽሐፉን በነገራችን ላይ መጽሐፉ አያምንም እኮ እናውራ ማስረጃ ስጠኝ። እግዚአብሔር ኢየሱስን እንደሚያድነው ነው የሚናገረው እንጂ እሱ እንደሚሞት አይደለም። ማስረጃ ስጠኝ። መዝሙር 91 ምን ሙሉ አንብቦ ኦኬ እሺ። አሁን እንዳልከው ቀጥታ እንትን አንደኛ ቀደም ያነሳ የነበረው ነበረ የመጽሐፍ ቅዱስ ጸሐፊዎችን የሚያውቃቸው ብሎ ነበረ። ከቁርአን አንድ ጸሐፊ ለሱ ይሄንን ጥያቄ ሰጥቷል። የቁርአን ምን አመጣው? መዝሙር 91 እንዳልኩ ከአንተ ጋር ኮንክትራ አንተ ጋር እንድንቀጥል ነው። አንተ ጋር ቀጥል ያነሳው ጥያቄ ለሱ ጥያቄ እንዲዘጋጅ ከቁርአን ጸሐፊ ቆይ አንዴ አነስንተው እኔ አነሰ ስሜ ሳላ ይባላል። ይቅርታ አድርግልኝና እኔ ሳላ አይ ቲንክ ባለፈው ቤቱን የሸሸው ልጅ ነው አይደል? አነስ መስዬ ነው ሳላ ባል አቃል ያነሳውት ቤቱን የሸሸው ልጅ ነው አይደል? ሶ አቃለሁ ችግር የምን ዲቤት መምህራኖችን ይዘና ወንድሞች ጋር አድርጌ ያስተምርልሃለሁ። ይሄው አሁንም ችግር የለውም ዲቤት ላልከው ማለት ነው። አሁንም መቀጠል እንችላለን። ቂርቆስዬ ዲቤት ያልክ ስራ አይ እንደለየው እንድታውቀው ብዬ እንደለየው ዲቤት ላልከው ጴንጤም ይሁን ኦኬ አፍላፊ እኮ መነጋገር የለብንም ማለት ትልቅ ኡስታዝ ነህ መሰለኝ። አንዴ ከጀመርክ አይቀር መልሱን ተቀበል። ኦኬ ዲቤት ላልከው እሱ ለነሱ ትነግራቸው አይሻልም? ለምን አነሳው ታዲያ? አይታችኋል። አይ ታውቀኛለህ ስላልከኝ ታውቀቀው መልስ ሲሰጣው ሸሻ ስላልክ ታውቀኝ ስላልከኝ አውቄሃለሁ ነው ያልኩት። እንዳወቅኩ እየነገርኩህ ይሰማል። ያው ይሰማኛል። ቃላት ተላለፉ በቃ የተነሳው አይታው እሺ ያ ለሳላህ ነብዩ መሐመድ ጅብሪል አምጥቶ እንትኑን ሲሰጣቸው ጅብሪልን ያዩ ሰው አለ? ማስረጃ አለ? ኧረ እኔ ሺፍታ ርዕስ አላስቀይርህም ይቅርታ አድርግልኝና ትወርዳለህ እኮ። ተመሳሳይ ጥያቄ ነው። እኛ እኮ አልኩ እኮ ተነስቶ ስላዩት ተጻፈ። ኦኬ ካንተ ጋር እንቀጥል። አንዴ ተረጋጋ። የተነሳውና ሲሚጥራና በዲሞ አንፃር አሁን ያነሳው ጥያቄ ወላሂ ይመልስልህ። አዎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መልአኩ ገብርኤል ቃልን የሚገልጥላቸው ሲመጣ የአይን ምስክሮች በርካታ ምስክሮች አሉ። አራት ገብርኤል ስለመሆኑ ማን ነው መጀመሪያ ለነብዩ መሐመድ የነገረው? ሲጀመር ራሱ አንዴ ወደ እሱ እንመጣለን። እሱ ደግሞ እኮ አይ በዚህ ጥቀስና አለፍልኝ። ምክንያቱም ነብዩ መሐመድ ክፉ መንፈስ ነክተ እሺ ተረጋጋ። ባይዘው ተረጋጋ እያልከኝ ነው፣ ግን በጣም ተረጋግቼ ቀጥሎ ተረጋጋ ማለት አትደረም ማለት ነው። ነገር አይደለም እየተደረገ እየሰማ። ስለዚህ አሁን የተነሳው እሱ ነው የመጀመሪያውን አጥሩና ቀጣይ ያነሳው ጥያቄ እሱ ደግሞ ይመልስልናል። ሳላከት ወገናችን የማዳመጥ ችግር አለበት መሰለኝ። አላኩል ይሃልን እሺ ወገናችን ወደ ርዕሱ እንመለስ። ምንም ችግር የለውም። ማታወራበት ሀሳብ ላይ ግን አታወራ። እሺ መቀጠል ማትፈልግበት ነገር ላይ አታወራ። አይ ራስን የጠየቀኝ ቶፒኩ ላይ መቀጠል ተቻለ።
ጠይቀዋል። ምንድነው መልሰዋል? ኦኬ በዮሐንስ ወንጌል 20:19 ላይ ሲነሳ የተመለከተ ሰው አለ። ኦኬ ለቶማስ ተገልጦለታል። አንብቦ ስፍራው ላይ አለ። አንብቦ በዚያም ቀን እርሱም ከሳምንቱ መጀመሪያ መሸትሸት በሆነ ጊዜ ደቀ መዛሙርት ስፍራው ላይ እንዳለ የሚያመላክት ነው። እኔ እዛ ስፍራ ላይ ምን ያነበብኩት ነው። ያቋረጥከኝ ነው። አንድ የመጽሐፍ ቅዱስ ቃል የጠቀስከው አካል እዛ ስፍራ ላይ መኖሩን ያመላክታል ወይ? እኮ ይሄው እየነገርኩ እኮ ነው። ደቀ መዛሙርቱም በነበሩት አይሁድ ከመፍራት የተነሳ እኔ አይሰማኝም እያልክ ያለው ነገር ቂርቆስዬ ማይክን ክፈትና። ኦኬ ሚውት እያረጋችሁ ነው እንዴ? ማንም ሚውት እያረጋ አይደለም። ማንም ሲያቅተ ነው ሚውት እያረጋ ያለው። እኔ አድሚን አይደለሁም እዚህ ቤት። እኔ አድሚን አይደለሁም። ሰው እዛ ቦታ ላይ አንዴ ሳላህ ልጨርስ እባክህ። እዛ ቦታ ላይ የዓይን እማኝ መሆኑን ያመላክታል ወይ እኮ አንድ ልቀጥልልህ እያልኩ ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ በተዘጋም በር ገብቶ ሰላም ለእናንተ ይሁን ብሎ ሰላምታ አቀረበላቸው። ስለዚህ የተነሳውን ስላዩት ነው አይደል ሰላምታ ያቀረበላቸው። ስለዚህ በዚህ ቀጥታ እይታ ሰብስቤ ስለዚህ መሐመድ ወህዩን ሲቀበል አንድ ያየው ቂርቆስ እንደዚህ እናርጋ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 አልክ። ሌላ ስለዚህ በመሐመድ ላይ መቀጠል አትችልም። ሰብስቤ እንትን እንዳደርግልኝ በነብዩ መሐመድ ሲቀበሉ ያየ ሰው መኖር ትጠይቃለህ። ምን ችግር የለውም። አሁን አይታችኋል። መሐመድ የሚልበት ምክንያት መልሳቱ ነው። ኖ አይደለም እየሰጠሁህ እኮ ግን በኮምፓራቲቭ ላይ እንደዚህ ቀጥታ ጨምር። ሌላ አንድ ላይ መልስላሉ ጨምረው። አንተ ያወጣህ መስፈርት መሐመድ ላይ ተግብረውና አለቅ ወይ ምስክር ያሉ ጨምር። ቆይ ይሄ የክርስትናውን በደንብ ጨምርና አንድ ላይ እንዳለ በጣም ብዙ ጥቅስ ሰጠሁህ። አሁን ሰጠሁህ። አሁን ሚውት አድርግና ስለዚህ ኦኬ ሚውት አድርግና ይሄ የትም የማያስኬድ ተራ ነገር መሆኑን እንዲሁ ላሳይ። ቂርቆስ በቃ አንድ ጊዜ የማን ኔትወርክ እንደሚቋረጥ ቂርቆስ ታዳምጣለህ? ኧረ ዝም እኔ እኮ ዝም ብዬ ነው ያለሁት። እኔ እያወራሁ አይደለም ያለሁት። አዳምጥ። እሺ ድምጽ ይሰማል? አንድ ጊዜ እሺ ሚውት አድርጉ። እኔ በደንብ እንድታወራ ነበር የፈለኩት ቂርቆስ። በደንብ ያለህን ማስረጃዎችን ሰብስበህ ምናምን እንድታመጣ ነበር የፈለኩት። ነገር ግን ያወራህ አይደለም። አንዴ እንድታወራ ነበር ብዙ አውራና ያለህን ማስረጃ ሰብስበህ ነገር አንድ ጥቅስ እኮ በቃኝ እኮ በተዘጋ በር ገብቶ ሰላም ለእናንተ ይሁን አላችሁ። ከሞት ሳይነሳ ነው እንዴ ሰላም ያላችሁ? በቃ እሺ በጣም ጥሩ። እኔ ሌላም ካለ ብዙ አውራ እያልኩ ችግር የለም። ሳላ ሐሳብህ ላይ አይዞህ ነገር ግን አሁን ጣልቃን አጠራውን አውጣው ችግር የለውም። ዳስ ፋይ አጠራውን አውጣው አጠራራህን አውጣው። ሌትስ ጎ ፕሊስ ሳላ ቂርቆስ አንተን በነገራችን ላይ እሺ አይብከው አንዴ እንትና እንዲያዳምጥ ብቻ አድርገው። እሺ ሙሳ ጀስት ያዳምጥ፣ ከዛ በኋላ መልስ ተዋለሁ። በነገራችን ላይ አይደለም አንተን ተራ የቲክቶክ እንትን ይቅርና እስከ ፓትሪያርኩ ድረስ የማስተማር አቅም አለኝ። እስከ ፓትሪያርኩ ድረስ እባክህ ኡስታዞች እንኳን አምላካቸውን እንኳን አያውቁም። ሙሳ ሚውት አድርግልኝ። ሙሳቡ ፐርሰናል አታክ አታደርግ እባክህ። ሳላ ትልቅ ሰው ነህ እባክህ። ስለዚህ እስከ ላይ እስከ ፓትሪያርኩ እስከ ሲኖዶሱ ኡስታዝህ እንኳን አምላኩን አያውቅም። ኡስታዝህ ላስተምርልህ እችላለሁ ነው ያለው። ዳስ ሪያሊቲ ያንዳንዱ ላስተምርልህ እችላለሁ ነው ያለው። አይደለም አንተን ተራ የቲክቶክ እንትን ይቅርና እንዳለ ነው ሰብስቤ ማስተምርልህ። እሱን ማረጋገጥ ከፈለክ አንድ ባንድ ጥራቸውና አሳያለሁ። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 እያለ ነው። የዮሐንስ ወንጌል ምዕራፍ 28ን ከ20 ጀምሮ ያለው ኢየሱስ ክርስቶስ ከሙታን በኩል ሲነሳ በዛ ቦታ ላይ ሆኖ
የዓይን እማኝ የሆነለት ሰው መኖሩን አያመላክትም። ባይዘይ የዓይን እማኝ መኖራቸውን አያመላክትም። ኢየሱስ ሞቷል ብለው ክሌም ያደርጋሉ ክርስቲያን ወገኖቻችን። አሁን ባጭሩ ሁላችሁም አዳምጡ። ኢየሱስ ሞቷል ብለው ክሌም ያደርጋሉ። ኦኬ፣ ሁላችሁም ክሌም ካደረጉ በኋላ ይሄን እምነታቸውን ራሳቸው ነው የሚናገሩት። ያረጋገጠ ሰው የለም። ያን ነገር ኮንፈርም ያደረገ ሰው የለም። ምክንያቱም ኮንፈርም እንዴት ነው ያላረጉት ከተባለ ኢየሱስ ሲሰቀል በእነሱ አባባል ማለት ነው እያንዳንዱ ሐዋርያ ሸሽቶ ነበር ይላል። እያንዳንዱ ሐዋርያ እግሬ አውጪኝ ብሎ ሮጦ ነበር ብሎ መጽሐፉ ይናገራል። ሮጠው ነበር ይላል ኢየሱስ ሲሰቀል። ስለዚህ ሮጦ ከነበረ ማንም እዛ ቦታ ሊገኝ አይችልም ነው ከጅምሩ ለሞቱ እንኳን ማስረጃ ሳይኖራቸው ልክ ሲሰቅሉት የፈጠነ እንዳለ አመለጡ ይላል ከቦታው ላይ መጽሐፍ ቅዱስ ይናገራል። የማቴዎስ ወንጌልም ሌሎችም ይናገራሉ። ስለዚህ ከዛ ቦታ የሚሸሹ የሮጡ ከሆነ ሞቷል አልሞተም፣ ተሰቅሏል አልተሰቀለም፣ ከሙታን በኩል ተነሳ አልተነሳም፣ ይሄን ነገር በእርግጠኝነት ከነሱ ልናረጋግጥ አንችልም ነው። ክሌም አድርገዋል። ክሌም ላደረጉት ነገር ግን ማስረጃ አይኖራቸውም ነው እያልን ያለ ነው እንጂ ዮሐንስ ወንጌል አሁን ማንነቱ የማይታወቅ የሆነ ጸሐፊ መጥቶ ኢየሱስን እንደዚህ ምን አየሁት ካለ አንተ ራስህ ማን ነህ ብዬ ልጠይቀው ይችላል፣ ማንነቱን ስለማይገልጽ እና በአጭሩ ምንም ምሳሌ ማሳያም የላቸውም ነው። አላኩል ያህልን እሺ፣ መቀጠል እንችላለን። ሌሎች ክርስቲያኖች ጦጣ ከላይ ያለ ኤሎሄ ዮሴፍ ኤሎሄ እሺ፣ ሰላም ናችሁ? እንዴት ጦጣዎች አለን። እንትን ግን መጀመሪያ ምን መሰለህ፣ አንድ የሞተ ሰው በህይወት ተነስቶ ፊት ለፊት ሲያነጋግርህ ከመቃብር ሲወጣ አላየኸው ማለት አልተነሳ ማለት አይደለም። ዋናው ማስረጃ በህይወት መኖርና መታየት ነው። እናንተ ያላችሁ ያሉ ሐዋርያቱ ሸሽተው ነበረ። መሞቱ ራሱ እንዴት አወቅ? ሲሞት ተሰቀለ ሲባልም ሮጦ ነበር እነሱ ሐዋርያቱ ከስፍራው ላይ መጀመሪያ እሱን ላረጋግጥልህ። መጀመሪያ ከመቃብር ሲወጣ ፈንቅሎ ሲወጣ ምናምን ይሄ የጅል ጥያቄ ነው የሚሆንባችሁ። ተነስቶ ለምሳሌ እናንተ እንደምትጠራጠሩት እነ ቶማስም እንደዛ ብለዋል አይደል? ዮሐንስ 25 ላይ ከላይ የኋላ የምናየው ነገር አረጋግጠውለታል። ለእናንተ መልሱ እንደናንተ ያለ የተጠራጠረ ሰው እንዲያውቁና እንዲረዳ የተዘጋጀ መልስ ነው። ባይዘው ይገብታል አይደል? ምንድነው የሚልህ እሱ ጌታዬን ቶታይ እንደዛ ቆርጥ እንትን ሪስፔክት አድርግና እንትን ይቅርብ። ምን ስም ነው የጠራው? እሺ ምን ምንድነው የሚደርሰው? አይ የፈለከው በለው ችግር የለውም። ግን እንትን የጻፍኩን አነበብኩኝ። እሺ ቶታ አይደል? እሺ ቶታ ጌታን አየነው ሲሉ ቶማስ ግን ይልሃል 25 ላይ የችንካር ምልክት በእጆቹ ከላይ ይሁጣቴንም ቶታ ቆይ ቶታ አልገባህም አንተ። አሁን ነው የመጣው አሁን ጁኒየር እኮ አላዳመጥኩም። ሙሉ እንትን ዲስከሽኑ አዳምጫለሁ ብያለሁ። ከመቃብር ፈንቅሎ ሲወጣ የሚባል የጅል አይ ከሙታን ሲነሳ ሲሞት ተነሳ ለተጠራጠሩ ደግሞ መልስ አሳይተዋል። ሲሞት አይተዋል ላልከው በነገራችን ላይ እሱም አከራካሪ ነው። ሲሞት አይተዋል ላልከው እሱም አከራካሪ ነው። ምክንያቱም እያንዳንዱ እዛ ቦታ የነበረው ሐዋርያ ሸሽቶ ነበር ይላል መጽሐፉ ሲናገር። አምልጦ ነበር ብሎ እንግዲህ በግልጽ ተጽፏል። ካመለጠ መሞቱን በግልጽ ጽፏል ለሚለው ነገር በጣም ከባድ ጥያቄ አንድ ግልጽ አድርገው። ሲሞት ያየን ነው ሲነሳ ያየን ምንድነው የፈለከው አንተ? እያልኩ ያለሁት አይደለም ሲነሳ ሊያዩት ይቅርና አይደለም ሲነሳ መስማት ፈልጉም ከሆነ ቶታ ታዳምጠኛለህ? አይደለም ሲነሳ ሊያዩት ይቅርና ሲሞት ራሱ አምልጦ ነበር ነው ወይ ሞተ ተብሎ በተገለጸበት ተሰቅሏል ተብሎ በተገለጸበት ቦታ ላይ ሐዋርያቱ አምልጠው ነበር እና ሊያገኙትም ሊያዩትም አይችሉም ነው ያሉት። ያልሞተ ሰው እንደሞተ ማስረጃ ርስት እንደዛ ነው የፈለከው? ሰዎች እኮ ጽፏል እንደዛ ብለው ነው አላረጋገጡትም እንጂ ማለት ያልተረጋገጠ ነገር ነው ተጻፈ። ምን ያልክ ነው ታዲያ? ያልተረጋገጠ ነገር ጽፈዋል። ነገር ግን ለመሞቱ ራሱ ማረጋገጫ የለም። እንዴት ነው ያልተረጋገጠ ነገር መኖር? እንዴት ነው ይሄው? እንዴት አወቀው? አንተ ማን ነህ? ሸሽተው ነበር ባይዘው ድምጽ ኔትወርክ ጥሩ አይደለም። ቶታው ኔትወርክ ጥሩ
የኔ ይሁን ያንተ የኔ ይሁን ያንተ አላውቅም። ዮሐንስ እስከ አንዴ አንብብልኝ እስኪ ምን ይላል? እሺ አንዴ ማስረጃ ልስጥና አንዴ ዮሐንስ 19 አንዴ ቶታ ታርግልኝ ፕሊዝ። በጣም እየቆየ ነው እየመለስክ ያለውና ልንግባባ አልቻለም። እሺ ከኔ ጋር ጨርስና ወደሱ ትሄዳለህ። አሁን ማወራው በጣም ቆይቶ ነው የሚደርስህ። ኔትወርክን አሬንጀር ፊክስ አድርግና ተመልሰህ ታወራለህ። እሺ ኤሎሂም አለ የዛሬ አመት እኮ ነው የሚደርሰው ማወራው ኤሎሂም ኦኬ ማያወራ ክርስቲያን ሪፖርት እያደረገ ነው ማለት ነው። ስለዚህ ታች ይወርዳል። ኤሎሂም አለ ሰላም ነው እንዴ ነህ? ጥያቄ አለ? ጥያቄ አለኝ። እሺ ቀጥል። ማነው ስምህ? ራማ። እሺ ያ ራማ እኔ የምልህ ከዲያቆናት ጀምራችሁ እስከ ፓትርያርኩ መንጣት ይችላሉ ከኔ ጋር ለመወያየት እያልክ ነበር። እሺ ላስተምራችሁ ነው ያልኩት። እውቀትን መለካት ይችላል። ይሄ ማለት እኔ የምልህ ከስነ ምግባር አንፃር ላስተምራችሁ። ለምሳሌ ፓትርያርኩ ቢመጣ እኔ አሁን ደቂቃ ይዤ ላልወያይ እችላለሁ ከሱ ጋር፣ ግን እንደው ላስተምር እችላለሁ። አይ ምን ከስነ ምግባር አንፃር ተውና ውይይቱና አንተው ቴዎሎጂ ተምረሃል አንድን ክርስቲያን ለማስተማር ወይም ደግሞ አንድ ኦርቶዶክሳዊ ዶክትሪን ለማስተማር ነገር መለኮት ተምረሃል? ራማይ አቤት በጣም ስሜታዊ ሆነሃል። ይቅርታ አድርግልኝና ስሜታዊ የሆንክ ነውና እኔ ማንም ቢመጣ ላስተምር እችላለሁ እያለሁ፣ ስለዚህ የምትፈልገው አካል ይምጣና እዚሁ ልናወራ እንችላለን። ጥያቄ ካለ ግን ጠይቅ። አይ ምን መሰለህ መጀመሪያ ስነ ምግባር ይቀድማል ለማለት እኮ ነው ወንድሜ። እኔም ልንዳውን አሁን ንጽጽር ሲሰራ ፕራክቲካሊ እንደዚህ እናድርግ። ቆይ ይሄን ንቀት ከመሰለ ፕራክቲካሊ ላሳየና እንዳስተምረው የምትፈልገው ዲያቆናዊ ፓትርያርክ ካለ ጥራው፣ እዛ አስተምራለሁ። እንደማትችልም አውቃለሁ እኮ አይደለም። አንድ ሌላ የቤተክርስቲያን መምህር ቀርቶ እኔን ማስተማር መቻልና አለመቻል መች ነው የሚለየው መሰለ ራማ? መቻልና አለመቻል የሚለየው ሲመጣ ነው አይደል? ሰው ሲመጣ ነው። ያንዴ አሳያለሁ ይምጣ፣ ከዛ ይኸው እኔ ያለው አስተምራለሁ ነው እያልክ ያለሁት። መጀመሪያ ስነ ምግባር ተደመደበ ብላችሁ እኮ ፕሮግራም የቀየራችሁ መጀመሪያ ስነ ምግባር ይቀደም ነው ያልኩህ ወንድሜ። ለይለንጋር መቻልና አለመቻል አንድ ያዳም መቻልና አለመቻል የሚታወቅ አስተናግደኝ ሳላ ወንድሜ። እኔ እኮ ንጽጽር መስራት ተራዋሪ ለማውራት ላስተናግድ ነው። ተራዋሪ አላወራህም ግን እኔ የምልህ ስነ ምግባርን አስቀድም እያልኩ አድሚን ባለመሆኔ በጣም እድለኛ ነህ። ቆይ ሞዴሬተሮች በመጀመሪያ ደረጃ አንድ ነገር ስሙ። ሰው ዝም ብላችሁ አታስገቡ። በቃ ማንንም ሰው አታስገቡ። ቤቱን አትበጥብጡት። ገባችሁ? ተረጋጉና እናንተ ናችሁ ዝም ብላችሁ ሰው እያስገባችሁ ቤቱ ባንድ እግሩ ቆመ። ክርስቲያኖች ከሆነ በኋላ ከገባችሁ ጥያቄ ካላችሁ ተረጋግታችሁ ጥያቄውን ጠይቁ። መጠየቅ የምትፈልጉ ከሆነ ተረጋግታችሁ ጥያቄ ተጠይቁ። ኤሎሂም አለክ ጥያቄ ልጠይቅ ነው። በቃ ጥያቄን ጠይቅ። ቀጥል ሳላ ቀጥል። እሺ ሳላ አላህ ከአርሽ ሲወርድ ቀድሞ የሚወርዱ እግሩ ነው እጁ ነው? ይህንን ደግሞ ሰው ያየ ሰው ማስረጃ ያሰጠኛል። ሰማህ? ድምጼን እየሰማህ ነው? ይሰማል። አላህ ከአርሽ ሲወርድ ቀድሞ የሚወርደው ምኑ ነው እያልክ ያለው? እጁ ነው እግሩ ነው? ይሄንን ደግሞ በማስረጃ መልስልህ። እኛ ሙስሊሞች ጌታ አምላካችን ወደ ቅርቢቱ ሰማይ ይወርዳል ብለን እናምናለን። ነገር ግን ይወርዳል ስንል እንደዚህ በዛቱ በዚህ ደረጃ በህልውናው በምኑ ብለን አናጸድቅ። በዛ ደረጃ አናጸድቅ። በዚህ ነው የሚወርደው፣ በዛ ነው የሚወርደው። ኢማሙ ማሊክ ይህንን ጥያቄ ሲጠየቁ ከሰለፎች መካከል አንዱ የሆነው አላህ የሚወርደው እንዴት ነው ተብሎ ተጠየቀ። ኢማሙ ማሊክን ታውቃቸዋለህ?
እሺ ኢማሙ ማሊክ ስለዚህ ጥያቄ ሲጠየቁ አወራረዱን እናምናለን አሉ። ጌታ አምላካችን መውረዱን እናምናለን፣ ምክንያቱም ሐዲስ ላይ ተጽፏል በግልጽ ቋንቋ የንዚሉ ረቡና ኢላ ሰማይ የንዚሉ ረቡና ተባረከ ወተዓላ ኢላ ሰማይ ዱንያ ተብሎ ተጽፏል። ነገር ግን በአወራረድ ደረጃ እንደዚህ ነው እንደዛ ነው በዚህ መልኩ ይወርዳል በዛ መልኩ ይወርዳል ተብሎ የተገለጸ ነገር የለም። ስለዚህ አምላክ ላይ ያልተገለጸውን ነገር እኛ ሙስሊሞች በዝምታ የምናልፍ ሲሆን የተጻፈውን ነገር ግን በደንብ አንብበን የምናልፍ ሰዎች ነን። በአጭሩ ይሄ ነው። በእጁ በእግሩ በዚህ ብለን አንፈላሰፍም አምላክ ላይ። ኦኬ ሲወርድ ይወርዳል። ቅድም አንዳንድ ነገር አንስታልና ሲወርድ ያየው ሰው አለ ካላየ ያለዛ ውሸት ነው። ምን አልክ ኤሎሂም? ኦኬ ሲወርድ ያየው ሰው አለ ከአርሽ ላይ? ያየው ሰው የለም፣ ምክንያቱም ጌታ አምላካችን ያየው አንድም እሱ እንኳን የለም ተብሎ ተጽፏል። ስለዚህ ሐዲስ ተጻፈ። ቆይ ኤሎሂም ይሰማል? ሳላ አንድ ያፎን እሺ፣ ኤሎሂም ማይክን አለስ ኤሎሂም አለክ? ኤሎሂም እሺ፣ ሌሎች ክርስቲያኖች ካላችሁ ግቡ፣ ጥያቄ ካላችሁ ጠይቁ። እሺ ክርስቲያኖች ገዝት ላኩ፣ ጥያቄ ካላችሁ ጠይቁ። ግን አንድ ነገር ልንገራችሁ፣ በጣም ድንበር ለማለፍ እንትን ካላችሁ ወላሂ በጣም የሚያስቀይማችሁ ነገር ነው እዚህ በማስረጃ ማሳያችሁና በጣም ጨዋ ሆኜ ለማውራት እየሞከርኩ ነው፣ እንድትረዱ ይሻላል። እሺ ቀጥሉ። ዮሴፍ ኦኬ ዮሴፍ የለም። ስለዚህ ተመሳሳይ ነገራቶችን እናንሳ። ትልቁ ላይ አርጉኝና በደንብ እንሂድባቸው መሰለኝ። ጨዋ ሲኮንላቸውም ትንሽ ያባዙታልና እሺ ለምን እናሳያችሁም ታዲያ። ዘፍጥረት ምዕራፍ 11 ቁጥር 7 ዘፍጥረት ምዕራፍ 11 ቁጥር 7 ላይ ምን ብሎ ኦኬ ካሜራ አይታይም አይደለ ጋይስ? ካሜራው ይታያል ጃብር? ልውጣና ልመለስ አቡነ። እሺ ልውጣና ልመለስ። አስፉኝ ትልቁ ላይ አርጉኝ ጋይስ። እሺ እንግዲህ አምላክ ሲወርድ ሲወጣ እንዲወርዳል እንደዚህ ብለን እኛ አንገልጽም። አምላክ በዚህ ደረጃ ይወርዳል፣ በዛ ደረጃ ይወርዳል፣ በአካል ይወርዳል፣ በመንፈስ ይወርዳል ብለን ትርጉም ሰጠው። ነገር ግን ትርጉም ምዕራፍ 11 ከቁጥር 4 ጀምሮ እንደዚህ ይላል፣ እንዲሁም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችን እናስጠራለን። ባቢሎናውያን ወደ ሰማይ ለመውረድ እግዚአብሔርን ለማየት ግንብ እየሰሩ ነበረ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ ይላል። ሁላችሁም በደንብ ተመልከቱ፣ ይሄን ጥቅስ ሁላችሁም በደንብ ተመልከቱ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ምን አደረገ? ወረደ። እግዚአብሔር ሲወርድ ማን ያየው ነው? ኦኬ እግዚአብሔር ሲወርድ የተመለከተ ሰው አለ ወይ? ኦኬ ግዴታ ሰው አምላክ ማየት አለበት ካላችሁ እግዚአብሔር እንውረድ ብሎ ወደ ባቢሎናውያን በሚወርድበት ጊዜ እሱን የተመለከቱ ሰዎች አሉ ወይ ብለን እንጠይቃለን። አንድ ምላሽ የላችሁም። እሺ ሌላ ምን ጨምርላችሁ መሰል እንግዲህ እንደው ስርዓትም ካሌላችሁ ማለት ነው። ስርዓትም ካሌላችሁ አንድ ሌላ ሰርፕራይዝም አለኝ። let me show you the another one the hardest one የታለ the God of the Bible የሚለው እሺ ፋይሎች ብዙ ጊዜ ይደበቃሉና ይኸውና እዚህ ጋር አለ። እዚህ ጋር ሌላ ሰርፕራይዝም ደግሞ አለኝ ለእናንተ ማለት ነው። እንደው ጨዋነት ካላዋጣችሁ ምን ይላል መሰላችሁ?
ኢሳይያስ ምዕራፍ 42 ከቁጥር 14 ጀምሮ ሲናገር ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደመጣባት ሴትዮ ጮኻለሁ ይላል። ከድሮ ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት ጮኻለሁ አለ። ምጥ እንደመጣባት ሴትዮ እላለሁ አለ። ምጥ እንደያዛት ሴት እዚህ ጋር እግዚአብሔር ምጥ እንደመጣባት ሴትዮ በሚጮህበት ጊዜ ያንን ጩኸቱን የሰማ ሰው አለ ወይ ብዬ መጠየቅ ይችላል። ይላል እግዚአብሔር ምጥ እንደያዛት ሴት ማለት ነው። በዚህ ጊዜ እሱ እንዲህ በሚጮህበት ጊዜ እግዚአብሔርን የዛን የምጥ እንደያዛት ሴትዮ ድምጽ የሚሰማ ሰው አለ ወይ? ኦኬ ምጥ እንደመጣባት ሴትዮ ብሎ ሲጮህ ያንን እግዚአብሔርን ጩኸት የሰማ ሰው አለ ወይስ የለም ብለን ልንጠይቅ እንችላለን። ሌላኛው ደግሞ ነቀዝ ነው። አምላክ በነቀዝ ይገለጻል በመጽሐፍ ቅዱስ ላይ ትንቢተ ሆሴዕ ምዕራፍ 5 ቁጥር 12 ላይ እኔም ለኤፍሬም እንደብል ለይሁዳም ቤት እንደነቀዝ ሆነበታለሁ ይላል። እኔ ራሴ ነቀዝ ነኝ ይላል። ሰው እግዚአብሔር ይህንን እንስሳ ሲሆን እንደ ነቀዝ በሚሆንበት ጊዜ እህል የሚበላ እንስሳ ነው ተባይ ነውና ነቀዝ የሚባለው እግዚአብሔር እንደ ነቀዝ ሲሆን ይህንን ነቀዝ ያየ ሰው አለ ወይ ነው? ይህንን ነቀዙን ያየ ሰው አለ ወይ? አለ ካላችሁ ማስረጃ አምጡ። ነቀዝ የሚሆን አምላክ ይዛችሁ እንደው እንትን ልትሉ አትችሉም። እና በስርዓት ብናወራ ይሻላል ነው እያልኩ ያለው። የሆነ በቃ እንትን በዚህ መንገድ ማውራቱ ተገቢ አይደለም። ግን እናውራ ካላችሁ ልካችሁ ይነገራችኋል። እና ጥያቄ ስጠይቁ እንደው ስርዓት ያዙ። እኛ ማውራት ስለማንችል አይደለም ባይዘ እንደው ስርዓት ስለሚያስፈልግ ነው እንጂ ካወራን ቅልጥማችሁ ነው ምን ሰብርላችሁ ነው። እና አላኩን ያህል እሺ ሌላ ክርስቲያን አስገብቱ። ሌላ ክርስቲያን ገስት አስገቡ። ሰላም ነው። ሰላም ተመለስክ? እሺ ኤሎሄ ጥያቄ ልጠይቅህ። በስርዓት ላወራ ነበር ያሰብኩት። ነገር ግን ያ ብዙም አይገባህም መሰለኝ አንተን። መጽሐፍ ቅዱስ ላይ አምላክ ሕዝበ ባቢሎናውያን የሰሩትን ግንብ ለማየት ሲወርድ ያየው ሰው አለ? ከኔ ጋር ነው ያለው? ካንተ ጋር ነው የማወራው። ባቢሎናውያን ግንብ ለማየት ወደ ሰማይ ሲወርዱ እግዚአብሔር ከሰማይ ወረደ ይላል እና እሱ ሲወርድ ያየው ሰው አለ ወይ? ወረደን አንተ በምንድን ነው የምትረዳው? እኛ ወረደ አማርኛ ነው። ወረደ ማለት አቂዳ መጽሐፍ ቅዱስ ስለኔ አቂዳ ሳይሆን ስለ መጽሐፍ ቅዱስ አውራ። እግዚአብሔር ወረደ ሲል ምን ማለት ነው? ወረደ ብለህ ከተረዳኸው ሰው ወረደ ስለማይከብደኝ ብዬ ስለ መጽሐፍ ቅዱስ ነው እንደዛ ብሎ ይፈታለን። ይሄንን መልስ እንደዛ ብሎ ይሄ ወረደ ነው የሚለው መጽሐፍ ቅዱሱ ወረደ ይላል። ግን እንደዛ ብሎ የፈሰረው ማን ነው? መጽሐፉ ነው የሚለው ነው የምልህ። መጽሐፉ ስለዚህ እንደዛ ብሎ የፈሰረው ወረደ ካለ ኦኬ ማን እንደጻፈው አይታወቅም። ማን እንደጻፈው አይታወቅም ነው ያልከኝ? ይሄ መጽሐፍ ማን እንደጻፈው አይታወቅም። ኦኬ የቁርአን ሱረቶችን ማን የጻፈው? ሽልማት በነገራችን ይሄ መጽሐፍ የጻፈ ወደ እኔ ይመጣሉ። ባይዘይ ቁርአን መልስልሃለሁ። የመጽሐፍ ቅዱስን እኔ እዚህ አደባባይ 50 ሺህ ብር ቃል እገባልሃለሁ። 1700 ሰው አለ። ይሄንን መጽሐፍ ተናገርና ይሄን መጽሐፍ ማን እንደጻፈው ተናገርና የቁርአኑን መልስ። ይሄንን ማን እንደጻፈው ተናገርና የቁርአኑን መልስልህ። ሁሉም ኦቶንቲክ አለው። ምን ላይ ነው ያገኘው? ይሄንን መልስና እኔ የቁርአንን መልስልሃለሁ። ቀድሜ ጠይቄያለሁ። መልስ ሱረቱ ጅን ጻፈ የለው ከቁርአን ታሳየኛለህ? ማስረጃ አሳየኝ። ይሄንን ቅድሚያ መልስ ከቁርአን ማስረጃ አሳየኝ። እሺ እንደዚህ እናድርግ። የሱረቱል ጂን ልመልስልና እንደዚህ እናድርግ። የመጽሐፍ ቅዱስ ጸሐፊ አይታወቅም በለኝና የቁርአን አለው ይታወቃል። ባይዘዌ እናንተ በምትጠይቁት እንደምትጠፉ ግን ወቁ ሙስሊሞች። አንዱም የቁርአን ጸሐፊ የላችሁ። አንድ የሚውት አድርጉልኝ። አንድ ጊዜ የቁርአኑ መልስልሃለሁ። አሁኑኑ መልሳለሁ። ግን መጀመሪያ የዚህ መጽሐፍ ጸሐፊ አይታወቅም ሳላህ፣ ከዛ የቁርአኑ መልስልኝ በለኝ። ይሄ አይታወቅም ግን የቁርአኑ መልስ በለኝ። ቶሎ በል። ይሄ አይታወቅም ሙሉ መጽሐፉ ማን እንደጻፈው፣ ከዛ የቁርአን መልስልኝ።
ምክንያቱም እንደ ህፃን እየተደራረብክ ስለሆነ እንደ ህፃን ልጅ እንደ ጨቅላ ህፃን እየተደራረብክ ስለሆነ እንግዲህ ሚውት መደረግ ግዴታ ነው። እዚህ ጋር ይሄ መጽሐፍ ማን እንደጻፈው አይታወቅም በለኝና ይሄ መጽሐፍ ማን እንደጻፈው አይታወቅም ብለህ አድሚት አድርግልኝና ወደ ቁርአኑ እንምጣ ሁለታችን። መልስ ነኝ እንደዛ ከሆነ መልስ። ማን የጻፈው? አላ አላ በተውራት ፍረዱ ሲል በማይታወቅ እየሰማሁ ነው ወንድም። እሺ በጣም ኖርማል ነው። ዲፌንሲቭ ለወንድም ዲፌንስ ለማድረግ ከሆነ ዛስ ፋይን አዜ ጊልቲ አድርገህን ተረጋግቼ ነው ያለው። እሸልምሃለሁ ያለውን እሱን ለምን አትጠይቀውም? ኢብሮ ተው እንጂ ራሽናል እየሆንክ ነው። ኖ አልተጣላንም እኮ ወንድም እርስ መለዘብ መቻል አለበት። በእንደዚህ አይነት መልኩ እምነትን መማማር አይቻልም። ኦኬ ለአንተም ትክክል አይደለም፣ ለኛም ትክክል አይሆንም። ስለዚህ ሞቲቫችንን እናስተካክለው። አንደኛ አንተ ስለ እስልምና ማወቅ ከፈለክ ስለ እስልምና ማወቅ ኢብሮ አይ ቲንክ ወደኔ ቀስረህ ያወራህ ስለሆነ እሱ ጠየቀኝ፣ እየመለስኩለት ነው። አላህ በተውራትም በኢንጂልም ፍረዱ በውስጡ ብርሃን አለው ሲል ጸሐፊ በማይታወቅ ነው ወይ ብዬ እየጠየቁት እሱን እኮ ልናስረዳህ ነው። አንተ መጀመሪያ ገብተህ የጠየቀው ጥያቄ እኮ አላህ ምኑን የወረደው እግሩ ነው ወይስ ምኑ ነው የሚወርደው? ነው እኔ አይደለሁም የጠየቅኩት። አካውንቴን ነው እኔ አይደለሁም የጠየቅኩት ወንድም እኔ አይደለሁም። አንተ አይደለህም ኤሎሂም የሚለው እሱ አይደለም እንዴ? ኖ እኔ አይደለሁም። ራሱ አይደለም ራሱ ነው እያዋሸ ነው። ኧረ አልዋሸሁም። ኧረ እያዋሸ ክርስቶስ ምስክሬ ነው። እኔ አይደለም። ለማንኛውም እሺ ኦኬ እሱ አይደለም። አይ እሺ ቀጥል። ኦኬ በቃ ስለዚህ ተረጋጉና ከሳላህ ጋር ሳላህ በደንብ አድርጎ ያስረዳሃል። ተረጋጉና ተማማሩ። አንተ እስልምና ላይ መጠየቅ የፈለከውን በሙሉ ጠይቅ፣ ግን ተረጋጋ። ለመማር ሞክር። ለማድረግ ወይ ደግሞ ለማቋሸሻት ኖ አላቋሸሽኩኝም። እኔ አላቋሸሽኩኝም ባይ ዘ ወይ እሺ አላኩል ያህሊን የመጨረሻ ጥያቄ ጠይቅና ከዛ አንተም ትጠየቃለህ፣ ከዛ ትወርዳለህ። ቀጥል። ኦኬ ከቁርአን የቁርአኑን አንዱና ሱረቱ ጅን ነው አንዱን ጸሐፊውን አሳየኝ እስቲ። ከቁርአን አውቶሪቲውን የሚወስዱ እሺ ቁርአን ላይ እኛ ሙስሊሞች ቁርአንን ሰው ያልተናገረም ብለን እናምናለን። ታምናለህ? መጀመሪያ ምን አልከኝ? ቁርአን ላይ የሰው ተናጋሪ የለም። መጀመሪያ ይሄንን ታውቃለህ? ማፕለጃ the code 58 thank you sorry sir yeah thank you cheers ኦኬ ምን አልከኝ? ይቅርታ ፕሊስ አንድ ጊዜ ቆይ። የምትደውሉ ሰዎች እዚህ ላይቭ እያዳመጣችሁ አትደውሉ ፕሊስ። እያስወጣኝ ነው። ስትደውሉ ከእንትን ከኔትወርክ እያወጣሁ እና ደውሉ አንድ ጊዜ። ኦኬ እዚሁ ከታች ማያቸው ልጆች እየደወሉ ነው። አሩን እሺ ኤሎሂም እኛ ሙስሊሞች ቁርአን ውስጥ ሰዎች አልተናገሩም ብለን እናምናለን። መጀመሪያ ይሄን ታውቃለህ? ሰዎች አልተናገሩም ማለት ቁርአን ከመጀመሪያው እስከ መጨረሻው ተናጋሪው ጌታ አምላካችን ነው። ስለዚህ ሰዎች በውስጡ ሊናገሩ አይችሉም። ነገር ግን በዛው በቁርአን ዘመን የተጻፈ ሐዲሶች አለን ነው። ስለዚህ የቁርአን ጸሐፊው የሚታወቀው በወቅቱ ራሳቸው የጻፉ አካላት ያስተላለፉልን ታሪክ ላይ ነው የምናውቀው እንጂ ቁርአን ይሄ ነው ብሎ የሰዎችን ንግግር አይዝም። ለምንድን ነው የማይዘው? የሰው ቃል ስላልሆነ። አንድ ጊዜ እዚህ ጋር አንደኛ ቁርአን ላይ የአላህ ቃል ነው የሚል ቃል በቃል የለህም። ስለዚህ ግዴታ የቁርአንን ምዕራፍ 9:6 ምን ይላል?
ከአጋሪዎቹ አንዱ ጥገኝነቱን ቢጠይቅ የአላህን ቃል ይላል። ቁርአኑ ቃል ይላል። ይህ ቁርአኑ የአላህ ቃል ነው። የአላህን ቃል አሰማው እንጂ ያለው በደንብ አሰማው ማለት ቃል በቃል ሊሆን ይችላል አይደል? ልስጥ እንደውም በጣም ብዙ ቦታ አለ። ልስጥ ሰርፕራይዝ ላድርግ። አንዴ ወደ ሰርፕራይዝ እንመለስ። ሰርፕራይዝ ላድርግ። ችግር የለም። ሶስት ቦታ ነው የምሰጠው። ሶስት ቦታ ሰርፕራይዝ ነው የማደርገው። ምዕራፍ 9 ቁጥር 6 ወይና ሀዱ ሚነል ሙሽሪኪን ያስተጃረክ ፈጅራት ታይስማ ከላም አላህ ከአጋሪዎቹ አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስታገው ይላል። የአላህን ቃል ቁርአን ምንድነው ከተባለ ዛሊክ አሁንም ሌላ ነው እየሰጠህ ያለው። አንዴ አዳምጥ። ሁሉንም ነው ማነብልህ። እኛ አንድ ምዕራፍ ሁሉንም ነው ማነብልህ። ሁለት ላይ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈሪያን መሪ ነው ይላል። ቁርአን የሚል ቃል ነው የምፈልገው አለ። እሺ ቁርአን የሚለውን ቃል እስተ እሺ ምዕራፍ 25 ምዕራፍ 25 ቁርአን መጽሐፍ ነው ወረደ ተባረከለዚ ነዘለ ቁርአን ይላል። ይኸው አንዴ ይኸው ተባረከለዚ ነዘለ ቁርአን ለአብዲሂ ሊየኩነ ሊልዓለሚን ነዚራ። አንዴ አዳም ተባረከለዚ ነዘለ ቁርአን ለአብዲሂ ሊየኩነ ሊልዓለሚን ነዚራ ይላል። ኢብራሂም አንዴ ከሱ ጋር እኮ ጥሩ እያወራን እየረበሽ አንዴ ኖኔ የጠየኩትን እኮ አልመሰለህ። እባክህ ኢብራሂም አሁን አሮን ነው ለምን እንደገባህ አላወቅኩም። ለምን በቃ ጠይቅ። ልሰበክ ነው እንደገባሁት የጠየኩትን ካልመለሰልኝ ምንድን ነው የማወራው? አድሚ ሁሱ አድሚን አድርገው እሺ እንዴት እንዲሰራለ ነው ማለት ነው። ሁሉ ነገር እንትን አይደለም። እሺ ጥያቄ ጠይቀርና እስኪ መልስና እስኪ ጨርስ ድረስ ቀድምም እያወራሁት ሳላህ እያቋረጥከኝ ነበር። ባይዘው ፌር መሆን ከፈለክ ምንድን በፈጣሪ ስም አንተ አትሰማም? ጥያቄ ጠይቀርና መጥተው ጥያቄ እዚያ እሱ መልሶ እስኪጨርስ ድረስ ይወት አድርገህ አዳምጥ። ልክ ጨርሻለሁ ሲለ በተናገረው ንግግር ላይ ሐሳብ ካለ ቅሬታ ካለ በዚያ ላይ እንትን ትላለህ፣ ሐሳብህን ትጨርሳለህ። እሺ ይሁን ችግር የለውም። ኦኬ ቀጥል go ahead። አድሚን ባለመሆኔ በጣም እንትን እያልኩ ነው። ፖሊስ ኢብራሂም በቃ አንድ ጊዜ እባክህ ኢብራሂም ያንተ መደረባው ምንም በቃ አንድ ያዳምጥ። ተቀበል ካልተቀበልክ ከዚህ በላይ በመርፌ አንሰጥህም። ቁርአን ያላህ ቃል መሆኑን ማስረጃ 25 አንድ ላይ እንደዚህ ይላል። ተባረከለዚ ነዘለ ፉርቃን ለአብዲል የኩን ለዓለሚን ነዚራ ይላል። ያ ፉርቃን በባሪያው ላይ ለዓለማት ፉርቃን ይላል። ያ ፉርቃን የቁርአን ሌላኛው ስም ነው እና ይህንን ደግሞ ያወረደው አምላክ ክብርና ጥራት ተገባው ብሎ ያስቀምጣል። ሌላም ቦታ ምዕራፍ 56 77 ላይ እርሱ የከበረ ቁርአን ነው ይላል። ቁርአን የሚለውን ስም ነው የምፈልገው አለ። ይሄው ኢነሁ ለቁርአን ከሪም ቁርአን የሚለው ቃል የለም ነው። ቁርአን የሚለው ቃል ከዛ ቁርአን የሚል ቃል የለም አላልኩትም ሳላ እሺ ይሄው ያላህ ቃል ስሙ ነው። ኢነሁ ለቁርአኑን ከሪም ይላል። እርሱ የከበረ ቁርአን ነው ይላል። ወረድ ብሎ ከየት የወረደ ነው ይላል። ወረድ ብሎ ምን አልከኝ? እርሱ የከበረ ቁርአን ነው ይላል። ወረድ ብሎ ምን ይላል? ምን ይላል? የአምላክ ቃል ነው ይላል። የተወረደ ነው እንጂ የአምላክ ቃል ነው። ቆይ እርሱ የከበረ ቁርአን ነው ይላል። ከየት የወረደ ነው ይላል። ኦኬ እሺ ከየት የወረደ ነው ይላል። እባክህ እሺ ከየት የወረደ ነው ይላል። አማርኛ ነው ባይዞ አረብኛ አይደለም። የአምላክ ቃል ነው ይላል። ይሄ የአላህ ቃል ነው ይላል። የእርሱ የከበረ ቁርአን ቁርአን ያላህ ቃል ነው ይላል ቃል በቃል እርሱ የከበረ ቁርአን ነው። ከየት የወረደ ቁርአን ነው ማለት የወረደ ነው እንጂ ያላህ ቃል ነው ይላል። ከየት የወረደ ያላህ ቃል ነው ይላል። ያላህ ቃል ቁርአን ከየት የወረደ ነው እያልኩ ያለሁት እኮ ያላህ ቀድም አሁን እኮ ምን አልከኝ? ነዘልና ኪታብ አለይካ የሚለውን አመጣህልኝ አይደል? ቁርአን ከየት የወረደ ነው? ኪታብ ትለኛለህ። እኔ ቃሉን ነው የጠየቅኩት። አንተ ያላህ ቃል ነው ኪታብ ምን ኪታብ ማለት ቃል ማለት ነው። ባይዞ አይደለም። በአረብኛው ኪታብ ነው ጥራዝ ነው አይደለም። እሱም ጥራዝን ያመለክታል፣ ቃልም ያመለክታል። ማስረጃ እኔም አልተሳሳትኩም ማለት ነው። ማስረጃ አመጣልሃለሁ። ቃልንም መጽሐፍ ማለት ጥራዝ ነው ግን አይደለ? አንድ ኮንፊርም አድርገው እዛም ይሆናል ጥራዝ ማለትም ይሆናል። ብቻ ማተር ደግሞ ሰው አልዋሸሁም። እንደ አውዱ ይለያያል። በዛ አውድ ግን ልክ አይደለም። ኖ ኪታብ ካለ ኪታብ ጥራዝ ሊሆን ይችላል። ላልሆንበት የሚችለው ነገር የለኝም። ለምሳሌ እንደዚህ ላድርግልህ። ተማሪ ከሆንክ ማለት ነው እስከ 12 ተምረህ ከሆነ
ችግር የለውም። በፐርሰናል አትሂድ። ጥሩ ላይ ነው ያለው። ትሬን የሚለው ቃል ምን ማለት ነው? አሁን እንዴት ነው የሚገባ ተመልከት። ትሬን ማለት ችግር የለውም። ፍታው። ኦኬ ትሬን አታውቁም? ትሬን እሺ፣ አሁን በደንብ እንዲገባ ዳስ። እሺ ካላወቅ ችግር የለውም። ይሄው ላሳይ በማስረጃ። ትሬን ማለት ባቡር ማለት ነው። ትሬን ማለት አሰለጠነ ማለት ነው። ትሬን ማለት መራ ማለት ነው። ትሬን ማለት ደቀነ ማለት ነው። ትሬን ማለት አስተማረ ማለት ነው። ትሬን ተለማመደ። ብዙ ትርጉም አለው አይደለ? ባቡር፣ አሰለጠነ፣ መራ፣ ደቀነ ብዙ ትርጉም አለው። አንድ አይነት ስፔሊንግ ያሳየው እመን እንጂ ባቡር ማለት ይሆናል አይደለ? ልክ ነኝ። ባቡር ማለት ይሆናል። ኦኬ አሰለጠነ ማለትም ይሆናል አይደለ? አሰለጠነ ማለት ትሬን ማለት ነው። ትሬን ያው አኮርዲንግ ቱ ዲክሽነሪ ኖ ዲክሽነሪ አሰለጠነ ስትጠቀም ትሬን ነው የምትለው። ዲክሽነሪ ላይ ያው አሰለጠነ መራ ደቀነ የሚል ትርጉም አለው። ለምሳሌ ሳላህ አሰለጠነ ስትል ትሬን አለ። ያው ማስረጃ አምጥቼልሃለሁ እኮ ሌላ ይሄው መዝገበ ቃል ሌላ ቨርብ ሳይገባበት ዲክሽነሪ ላይ ቨርብ ሳይገባበት ቀጥታ ትሬን የሚለው አሰለጠነ መሆን ይችላል። ዲክሽነሪ ላይ አንዴ ሲጀመር ትሬን የሚለውን ቃል በግርድፉ ራሱ አታውቅም። ሶ መራ ደቀነ የሚል ብዙ ትርጉም አለ። አሁን ላሳይ የፈለኩት ፐርሰናል አታኩን ተው ሳላ ጥሩ የፈለኩት ምን መሰለህ? ኤሎሄ አዳምጠኛ ትሬን የሚለውን ግርድ ፎርዱን ወስደህ አሰለጠነ ይሆናል። አዳምጠኛ አንድ ቃሉንም እኮ አላወቅም። ቃሉን አሁን እኮ ነው ማሳየህ። ሶ አዳምጠኝ። ኧረ እባክህ ተው። ሶ እሺ ጭራሽ እኮ ቃሉንም እኮ ነው ያሳየው። ትሬን የሚለው ከ30 ሰከንድ በፊት ትሬን ምንድነው ብዬ ጠየቅኩ። አላውቅም። አንተ አላውቅም አላልኩክም። እባክህ አላውቅም አላልኩ እኮ ስለማታውቅ እኔ ወርድ ፋላሲ አትስራ። ትሬን የሚለው ቃል አንዴ አዳምጠኝ። ትሬን የሚለው ቃል ብዙ ትርጉም አለው። ታምናለህ? ይሄንን ልቀጥል እኔ ብዙ ትርጉም እንዳለው ታምናለህ ወይ አታምንም? ልቀጥል ወይ? ምክንያቱም እያንዳንዱ ታምናለህ ወይ አታምንም? ምክንያቱም እያንዳንዱ ቃል የተለያየ ትርጉም እንዲኖረው መጨመር ያለባቸው ስፔሊንጎች አሉ። ትሬን የሚለው ቃል ብዙ ትርጉም እንዳለው ታምናለህ አታምንም? ይኸውልህ ትርጉሙን የተለያየ እንዲሰጥ መጨመር ያለባቸው ስፔሊንጎች አሉ። ስፔሊንግ ያስፈልገዋል አያስፈልገውም? ትሬን የሚለው ቃል ስፔሊንግ ያስፈልገዋል አያስፈልገውም? ይሄን አንተ ጭራሽ አልተማርክም። ጭራሽ ፊደል እንኳን ማታቅ ሰው ስለሆንክ አንተ ዝም ብዬ ላስተምር። ሚውት አድርግና ችግር የለውም። እሺ ለምሳሌ አንድ አድሚኖች ሚውት አታውርዱት እንዳይወርድ በሱራ 80 አንዴ እንዳታስ እባካችሁ አታደርጉ። አንተ ኤሎሄ ታዳምጣለህ? ሚውት አድርጉልኝና በደንብ ሚውት አድርጉት። እዛው ላይ ላስተምረው። ምንድነው መሰላችሁ ኪታብ የሚለው ቃል ጥራዝ ማለት ይሆናል ወይ አለ። ይሆናል። አዎ ቃል ማለት ይሆናል። አዎ ይሆናል። ነገር ግን አንድን ቃል በምንወስድበት ጊዜ ኮንቴክስት የሚባል ነገር አለ። በአማርኛችን አውድ እንለዋለን። ይሄ አዲስ ትምህርት ነው ለአንተ። አውድ እንለዋለን በአማርኛችን። ምንድነው ከተባለ ግርድፉ ሳይሆን አንድ ቃል የሚወሰደው በግርድፉ ሳይሆን በምንድነው? በአውዱ ነው። አንድ ጊዜ ሚውት አድርጉልኝ ልጅ። በአውዱ መሰረት አንድ ቃል ይወሰዳል ነው። ኧረ እባካችሁ አታርጉኝ። ለምሳሌ ግልጽ ላድርግላችሁ። እንግሊዘኛው ጋር ልምጣና ግልጽ ላድርግላችሁ። ነፃ በነገራችን ላይ ላስተምርህ ስል ብር ላስከፍል አላልኩም። ይሄንን ትምህርት በነገራችን ላይ በነፃ ነው እየሰጠው ያለሁት። ክፍያ አልጠየቅኩም። በነፃ ያስተማርኩ ነው። ብር አልጠየቅኩም። ብር አልጠየቅኩም። በነፃ ላስተምርህ ነው ያልኩት። ትሬን የሚለውን ቃል በአውዱ መሰረት ስለ ጉዞ ካወራችሁ ስለ ጉዞ እያወራችሁ ከሆነ ትሬን የሚለውን ቃል ትጠቀማላችሁ። ለምሳሌ ስለ ጉዞ አንተ ሰው ያዳምጥ። አንተ ነፃ ነው ላስተምር ያልኩት ክፈል አላልኩም። ስለ ጉዞ ካወራችሁ ትሬን የሚለው ቃል በጉዞ አውድ ውስጥ ባቡር የሚል ትርጉም አለው። ትሬን የሚለው ቃል በጉዞ አውድ ውስጥ ባቡር የሚል ትርጉም አለው። ቁርአኑ ላይ ቀጥል። ሀብታሙ ደግሞ ተናዷል። ሁለቱንም ሚውት አድርጉልኝ ጋይስ ላስተምራቸው። አንተን ማስተምራለሁ ሀብትሽ
ሀብትሻ ወደ አንተ እመጣልሃለሁ ባይዘይ ሶ ቁርአኑ ላይ ምሳሌ ይሄንን ኬጂ መማር የነበረብህን ትምህርት ስላልተማርክ እዚህ እያስተማርኩ ነው። በነገራችን ላይ ይሄንን ትምህርት ሲስተር የተማረችው ኬጂ 3 ሚውት አድርጉልኝ ጋይስ ሚውት አድርጉት። ኬጂ 3 ስላልተማርክ ኬጂ 3 ላይ ስላልተማርክ ኬጂ 3 ስላልተማርክ ስለዚህ አድሚኖች ሚውት አድርጉልኝ ፕሊዝ። አድሚኖች ስራችሁን ስሩ። አድሚኖች አንድ ጊዜ እንዳታስወርዱት። እዚሁ ላይ ይቀመጥ፣ እዚሁ ላይ አስቀምጣችሁ ሚውት አድርጉልኝ። ያስተምራለሁ። እኔ እናንተ እንቀጥል። ሳላኔ እኔ እናንተ እንቀጥል። ወይ አስወርዱትና እንደዚህ እናርጋ። አውርዱትና መልሱት። ቆይ እቺ ላስተምረው። ቆይ አስተምራለሁ። ሶ ስለ ጉዞ ካወራችሁ ትሬን ማለት ባቡር ማለት ይሆናል። ስለ ስፖርት ካወራችሁ ምናልባት ደግሞ መሰልጠን የሚል ትርጉም አለው። ስለ ስፖርት ያወራችሁ ከሆነ ትሬኒንግ አደረኩ ያኔ መሰልጠን የሚል ትርጉም አለው። ስለ ማጓጓዣ ከሆነ ግን የምታወሩት ባቡር የሚል ትርጉም አለው። ስለ ማጓጓዣ ያወራችሁ ከሆነ ጠዋት ወደ ድሬዳዋ የሄድኩት በዚህኛው ነው ካላችሁ ባቡር እያላችሁ ነው። ስለ ማጓጓዣ ካወራችሁ ባቡር ማለት ነው። ስለ ስፖርት ካወራችሁ ግን አሰለጠነ ወይ ደግሞ አስተማረ የሚል ትርጉም አለው። ልክ እንደዚሁ እቺን አሁን ኬጂ 3 መማር የነበረበትን ትምህርት ስላልተማረ እዚህ ያስተማሩ ህፃናቱን ጋር የሚያውቁትን ነገር በፈጣሪ። ስለዚህ አሁን ወደ ትምህርቱ ስንመጣ ኪታብ የሚለው ቃል ብዙ ትርጉም ሊኖረው ይችላል። ግልጽ ነው። ነገር ግን ኪታብ የሚለው ቃል አንደኛ ሙስሐፍ ማለትም ይሆናል፣ ሁለተኛ ደግሞ ቃል ማለትም ይሆናል። በቃል ደረጃ የሚነገር መጽሐፍ የሚል ትርጉም አለው። ስለዚህ አውዱ ይወስነዋል። የተነገረበት አውድ ይወስናል። ኮንቴክስት ማተር ያደርጋል። ያለ ኮንቴክስት ቃልን ብቻ ይዛችሁ ከሮጣችሁ እናንተ መሀይማን መሆናችሁን እንደው ከማሳየታችሁ የዘለለ ምንም ነገር አታመጡምና ይሄ አሁን ለአንተ ማስተማር አልነበረብኝም። ለህፃን ስለማታውቅ እዚህ እያስተማርኩ ያላስከፍልህ በነፃ ነው።